ማሚ ቢስ ነው ግጭት የሀገራችን ዘገምተኛ ባቡር ይግጮት ፍንዴክስ እንደኔ ጧባይ እንዳልልሽ ስለጃጀሽ ቅሪታ አካልሽን ማን ይሰበስብልሻል? ማን የጃጀው? እኔ እንደርሶ ለመሆን የሱ ፍትፍት የመሰለውን ሽበቴን ለማጥፋት ባጣ ባትሪ ድንጋይ ጨፍጨፍ የመቀባት የሚያቅተኝ መሰለው? ባትሪ ድንጋይ መቀባት ችግር የለውም እኮ። ሆኖም ግን ስለጃጀሽ አስተሳሰብሽ አልሰራ ሲላቸው ጭንቅላትሽን እንዳይነክሱት ግን እፈራለሁ። አይሞትም ቢ ዛሬ ደግሞ የሚያረጋውትን ያሳጣሁት ማን ሞት እንዴ አንቺ? እኔ አዎ ልንገርሽ አይደለም ጅቡቲ ለ100 ዓመት ትሰጥ ሲባል ከቁጥር በኋላ ዜሮ ችግር የለውም ብለሽ ጅቡቲን እኮ ቁማር ያስበላሽን ጉደኛ ሴት እኮ ነሽ አንቺ። የእርሶንስ ማን ይንገሮት? እንደው 3 መንግስት ወይ ብለው ቀብረው አራተኛው ይሞታል ብለው በመጠባበቅ ያሉ ሬሳ ገናዥ እኮ ነው። አየሽ ግን መጃጀትሽ አእምሮሽ እንደማይሰራ አንዱ መረሻ እንጂ አልሞት። ያው እርሶ እኮ የሬሳ አበባ ይዘው አውሮፕላን ማረፊያ ስለሸኙት ብዬ ነው። ማንሽ ፍሬንድ ትንቀሳቀሽ? አንቺ እኮ ዝም ብለው ከሰምሽ እኮ እኩያ ስለመመስልሽ ልጀንጅነት ይኛለሽ። እኔ እርሶን አሮጌ መኪና ያው አሮጌን ምንም ቢያድሱት 1 ኩንታል ከሰል ሞተሩ ላይ ቢያነዱበትም ይንተፋተፋል እንጂ ተረክ ብሎ አይነሳም። ተፍታፋ። አንድ ነገር ልንገርሽ የኔ ተረክኮ ተረክላለሁ ብለው ሲፍጨረጨሩ ተተርክከው እንዳይቀው። አሁን ባንቺ ቤት እልህ አስይዘሽኝ ጊዜ እንደሰጠሽ ያግባባሽኝ መሆኑ ነው አይደል? ያምርሽ ይቅር እንዴ ጊዜ የሚሰጡኝ በር ዘግተው ዝተው ለመውጣት ይሆናል እንጂ የአገልግሎት ዘመኑን እኮ ጨርሰዋል። እንደው ተገልብጠው ቢነበቡ ከለውጡ በፊት ኤክስፓየርድ አድርገዋል የሚል ተጽፎቦት። እኔ ነኝ ኤክስፓየር ያደረኩት? ስሚ ግልገል ግቤ እንኳን እንደኔ ኃይል አያመነጭም። እናስቦት በእውነት ባይዘዌ ሰሞኑን ኢንተርኔት ምናምን አላየሽም? 2020 በርዝዴይ እኮ ሻወሬን ምናምን አከበርኩ እኮ እንዳንቺም ብሎ ይሄ በነጩ ሻማ እኮ ምናምን አለ በሻምፓኝ ኧረ ይመኑ ያሉት ቀሪ ሂሳብ ላይ ገቡ እኮ። ይኸው ያሉት ቀሪ ጉልበት አነስተኛ ስለሆነ ወገቦን እንደ ልቦ ማንቀሳቀስ አይችሉም። እባኮ ራሱን የማጥፋት ሙከራ እያደረጉ ስለሆነ ያጠፉትን መብራት ያብሩና ይውጡ ነው የሚባሉት። ነገር ግን ልምከርሽ፣ ትልቅ ሰው ነኝ ብለሽ ራስሽን በየቦታው አትጣይ። ማንም ሰው ብሎ አያነሳሽም። እንደው ድንገት ያዘነ ቢኖር አላለ ሰልፌ ሊያነሳሽ ይችላል። አይዞት ለኔ ያስብ። እንደው ቢጠፋ ይትባረክን የመሰለ ልጅ ስላለኝ እሱ ተንከባክቦ ያነሳኝ። ለምንድን ነው ከሱ ልጅ ጋር ግን የወደቀ አንሱ ማህበር መስረታችሁ እንቅስቃሴ ማታደርጉት? እንመሰርታለን። እንደው እኮ ይጣራ ቢባል ነገር ይመጣል እንጂ ይትባረክን የመሰለ ጨዋ ልጅማ እርሱ አይወልዱ። አመጣሽው እንጂ አሁን አመጣሽው እንጂ እኔ እኮ ይሄ ልጅ ሲወለድ እኮ እናቱ ያንተ ነው ስትለኝ አምኜ ተቀበልኩ። አሁን አድጎ ግን መፍዙዝነቱን ስመለከት ግን እሱማ የኔ ሽንት አይደለም ልንገርሽ። በሉ ሟች እናቱን እያሙልኝ ሙቶ ቃሻ ያርጉኝ። ይውሎት ጥርጣሬም ካሎት ቅርብ ወራጅ ስለሆኑ እዛው ሄዶ አንደኛውን ያጣራሉ። ማን ነው ቅርብ ወራጅ? እኔ ልንገርሽ ጠቅላላ ሰውነትሽን ለቀብር ልከሽ ምላስሽና እግርሽ ብቻ ይቀርልሽ እኮ ጉደኛ ሴትዮ እኮ ነሽ አንቺ። አንድ ነገር ላስቸግርሽ፣ ነኪኪና ነሚጥ እየመጡ ስለሆነ ትነኪ አንዴ እዚህ የልጆች አየር ባትይዥ ማሚዬ አያቴ ነኪስቲ እማ ግቢስ ሽሮሽና Get down.
ስም አልበል በለጠ ስሜ ምን ስማለኝ ዛሬ ማን ስሜለኝ ስሜ ጠፍቷል ተው ስማለኝ እንዴ እድሜ 57 ነው ባጭር በተቀጨው የትምህርት ደረጃ 4+20 አልገባኝም አራት ሲደመር 20 ማለት ነው ምን ሌላ አለው እንዴ ግልጽ ያርጉት አራት በቀለም ነው 20 በኑሮ ነው የትዳር አቋም ያገባሁ የተዳርኩ የተኳልኩ ቤቴና አክባሪ ጭሮ አዳሪ ጧት ወጥቼ ማታ መገባ ተወይ ባክ ተበላሽ ተው ዜግነት እቺኛ አዳል በለጠ ስሜ ጀግናው ልጅ አንተ ተው እንጂ እንዴ ምን ነው ስታኝ ምን ኡጋንዳ መስላለሁ ወይስ ምን መስላለሁ በለጠ ስሜ ብሎ ሌላ አለ እንዴ ውጭ አለ እንዴ ኢትዮጵያዊ ነኝ ተው እንጂ እንዴ ሌላው እንኳን ጃማይካ ነው ያለው አርዴክስሊ ይባላል ስማቸው ደስ ይላል እንኳን ዋና ስሙ አይደለም አራዳን ወደ አርዴክስ ለውጠው ነው ያው ደግሞ ጃማይካ ስለሚኖር ከቦምባርሌ ጋር ንክኪ አይጠፋም ብለን ሊን ጨመርንና አርዴክስሊ ያለው ማለት ነው በጣም የሚገርም ግን ስሙ ከኤስ ከዜድ 3 ቀን ተዞረዋል ሌላው ደግሞ በፍሬ ከቀሩት አራዶች አንዱ አንተ ነህ ምን ዋጋው ጀዝባ የሚያደርገውን ሆርሞን ላንተ አስተላልፌ ነው መሰለኝ ይሄው ከው እንዳለ ሰው ከው ብለህ ደርቀህ ቀረ አንተ ከሀገራችንም ከቤታችንም አራዳ ከሆንክልን ይበቃል ደግሞ እኔ ተጨምሬ አራድነትን ያላግባብ በማግበስበስ ተብሎ ቅሊንጦ ኑረ አይ ሰው ሁሉ ጠንካራ እኮ ነው እኔ ነኝ እንደው ማረባ ሰው ነኝ እንዴ አሁን ባንዲ ሚስት እዚህ ተቆራምጄ ያለው አቤት አልሰማሽ ብሎኝ ነው ትደግምልኝ ሰምተሻል ባክሽ አዎ ሰምቻለሁ ግን ምን ለማለት ፈልገ ነው ጂጂ ምን ሆነልሽ ሰናይ ደሞ አንቺ ጅልሽ እንዴ አረ እንዴ እኔ ለቀርድ ያልኩት እንዴ ምን ታወራለሽ ኖ እንደዚህ አይነት ቀልድ አልወድም ባፍ ይጠፉ በለፈለፉ ይላል ያገሬ ሰው ሲተርት ስማ ሰው እኮ የከንፈሩን ፍሬ ነው የሚበላ እንዴ ምን ለማለት ፈልገ ነው እኛም ሰምተናል ወይዘሮ ሰናይት ባሻ ቀልድ አርገህ ልትነግረኝ የፈለከው ቁም ነገር አለ እንዴ አንቺ ምን ነክቶሽ ነው አመረርሽው እኮ ከኔ በፊት የተደረገ ነገር ከሆነ እስካሁን ድረስ ባለመናገር ቅርሰኝ ይሆናል እንጂ ምን አደርጋለሁ እስቲ ንገረኝ ልስማ እሺ ታንቺ በኋላ ተሆነስ እኔ ካንተ ቤት ገብቼ ሚስቱኝ ወልጄ ካበቃው በኋላ የተወለደ ከሆነ ግን እንታያለን አርጌው ከሆነስ ባሻሙት እገልሃለሁ ግጥም አርጌ ገድዬ እኔም አዘንተኛውን ነጭ ልብስ አልብሼ ባዝማሪ እልልልልል እያዘፈንኩ ነው ማስቀበር አራራ እንደሱ አይደረግም ተሰናት በእውነት አይደረግም እንዴ አገር ጉድ ይልሻል ልክ አይደለሽ ኤዲያ አገር አብሮኝ አልተዋረደ